ሰበር ዜና ዶናልድ ትራምፕ የኢራኑ ጠቅላይ መሪ ሞጅታባ አሊ ኻሜኒ ሞተዋል መባሉን እንደማያምኑ ተናግረዋል። ሙሉ ንግግራቸው ዝርዝር ተይዞበታል። ኢራን አነጋጋሪ ሆነውን የሆርሙዝ የባህር ወሽመጥን ዳግም ለመክፈት ቅድመ ሁኔታዎች ማስቀመጧ ተዘገበ። የአሜሪካ ጦርም በአውሮፓ ከፍተኛ የሚሳኤል መቃወሚያ ጥረት እንደገጠመው ተዘግቧል። በትንታኔ የምነግራችሁ ይሆናል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከኳታሩ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጋር ቴህራን ውስጥ ካደረጉት ንግግር በኋላ ከአሜሪካ ጋር ዲፕሎማሲያዊ ግንኙነትን ወደ ነበረበት መመለስ የማይቻል አይደለም ሲሉ ተናግረዋል። ሰፋ ያለ ጥንቅር ተይዞበታል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንድትጀምሩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት ዶናልድ ትራምፕ የኢራኑ ጠቅላይ መሪ ሞጅታባ ኻሜኒ ሞተዋል መባሉን እንደማያምኑ ተናገሩ። የአባታቸውን መገደል ተከትሎም የኢራን ጠቅላይ መሪ የሆኑት ሞጅታባ ኻሜኒ ያሉበት ሁኔታ አለመታወቁን ተከትሎ ሞተዋል እየተባለ የሚናፈሰውን ወሬ እንደማያምኑ ፕሬዚደንት ዶናልድ ትራምፕ ተናግረዋል። በቀጥታ በተደረገ የስልክ ቃለ ምልልስ ላይ ሞጅታባ አሊ ኻሜኒ ሞተዋል ብዬ አላስብም ያሉት ፕሬዚደንት ዶናልድ ትራምፕ የኢራኑ መሪ ከባድ ጉዳት እንደደረሰባቸው ግን ጠቁመዋል። የሰውነቱ ግራ ክፍል፣ እጁ፣ እግሩ ሁሉም በጣም ከባድ ጉዳት ደርሶበታል። ነገር ግን ሞቷል ብዬ አላስብም ብለዋል። ሞጅታባ ሞተው ከሆነ የኢራን ባለስልጣናት የሚያደርጉት ሁሌ በሕይወት እንዳሉ የማስመሰል ነው። ነገር ግን በወሳኝ ጉዳዮች ላይ እንደሚያማክሯቸውና ውሳኔያቸውን እንደሚቀበሉ ትራምፕ ጠቅሰዋል። ጨምረውም ከአሜሪካ ጋር ድርድር ሲያደርጉ የነበሩት የቴህራን ተደራዳሪዎች ተቀባይነት የሌላቸው መሆናቸውን በመግለጽ ኢራን ውስጥ ማንኛውም ነገር የሚከሰትበት እድል እንዳለ ተናግረዋል። ከኢራን ጋር የሚደረገውን ጦርነት ስለማሸነፍ ያላቸውን ተስፋ በተመለከተ የተጠየቁት የአሜሪካው ፕሬዚደንት ዶናልድ ትራምፕ ያለን የገንዘብ አቅም ከፍተኛ ነው፣ እናም ይህ ወደ ታላቅ ድል ይመራናል ብለዋል። የአሜሪካ ገንዘብ ሚኒስቴር በዚህ ሳምንት በኢራን ላይ ያለውን ማዕቀብ ለማጠናከር አዲስ ዘመቻ መጀመሩን አስታውቋል። ኢራን ላይ መጠነ ሰፊ የምጣኔ ሀብት ጫና በመፍጠር መንግስቱን ለመጣል የተለያዩ እርምጃዎች እንደሚወሰዱ ተነግሯል። አሜሪካ በወታደራዊ እርምጃ ይልቅ ኢራን ላይ የምጣኔ ሀብት ዘመቻን ወደ ማጠናከርም አዘንብላለች። ከቴህራን ጋር የንግድ ግንኙነት ያላቸው ሀገራት ትስስራቸውን ለማቋረጥ ፈቃደኛ ካልሆኑ ኢኮኖሚያዊ ቅጣቶች እንደሚጠብቃቸው አስጠንቅቃለች። ይህ በእንዲሁ እንዳለ ዶናልድ ትራምፕ አሜሪካንን ከመሩ ፕሬዚደንቶች ሁሉ የተለየው ነኝ ሲሉ ተናገሩ። አነጋጋሪ ጉዳዮችን በማህበራዊ ሚዲያ ገጻቸው ላይ በማጋራት የሚታወቁት የአሜሪካው ፕሬዚደንት ዶናልድ ትራምፕ ራሳቸውን እስካሁን አሜሪካንን ከመሩ ፕሬዚዳንቶች ሁሉ የላቁ መሆናቸውን ገልጸዋል። የመጀመሪያዎቹን ጨምሮ በፈታኝ ሁኔታ ውስጥ አሜሪካንን የመሩ የ34 ፕሬዚዳንቶችን ምስል በመደርደር የተለያዩ ደረጃዎችን የሰጡት ፕሬዚደንት ዶናልድ ትራምፕ ራሳቸውን ከሁሉም ያላቁ አድርገው በማቅረብ መነጋገሪያ ሆነዋል። በትሩዝ ማህበራዊ ሚዲያ ገጻቸው ላይ በአሜሪካ ፕሬዚዳንቶች ታሪክ ራሳቸውን የታላቆች ታላቅ በሚለው ደረጃ ላይ በማስቀመጥ ሌሎቹን በተለያዩ ደረጃዎች ደካማ እስከሚል ፈርጀው ከእሳቸው ስራ አስቀምጠዋቸዋል። በርካቶቹን የአሜሪካ ቀደምት ፕሬዚደንቶች ከዝርዝር ውስጥ ባለማካተትም ቦታ ነፍገዋቸዋል። ምናልባትም ያልተካተቱት ደካማ ከተባሉት በታች ያሏቸውን ሊሆን ይችላል። ከአውሮፓውያኑ 1789 አሜሪካ 47 ፕሬዚደንቶች ተፈራርቀው የመሯት ሲሆን በትራምፕ የደረጃ ዝርዝር ውስጥ የተካተቱት ግን 34ቱ ብቻ ናቸው። የዓለማችን የዲሞክራሲ ተምሳሌት የምትባለውን ሀገር አሜሪካ እስካሁን ሴት ፕሬዚደንት አልመራቻትም። ትራምፕ ከንጽጽር ያቀረቧቸውን ቀደምት ፕሬዚደንቶች በስድስት ክፍል የመደቧቸው ሲሆን ራሳቸውን የታላላቆች ታላቅ፣ እርሳቸውን የሚከተሉትን ደግሞ ታላቅ፣ ከዚያም ለታላቅነት የቀረቡ መካከለኛ፣ ከመካከለኛ በታችና ደካሞች ብለዋቸዋል። ደካማ ከሚለው ምድብ ስር ያካተቷቸው ከእሳቸው የቀደሙትን ባራክ ኦባማና ጆ ባይደንን እንዲሁም ጂሚ ካርተር፣ ዋረን ሃርዲንግና ኡሊሴስ ግራንት ይገኙበታል።
ኢራን የሆርሙዝን የባህር ወሽመጥ ዳግም ለመክፈት ቅድመ ሁኔታዎችን አስቀመጠች። ኢራን ላለፉት 6 ወራት ከአሜሪካ ጋር እያደረገችው ባለው ጦርነት ምክንያት ዘግታ የቆየችውን የሆርሙዝ የባህር ወሽመጥ ዳግም ለመክፈት ቅድመ ሁኔታዎችን አስቀምጣለች። ወሳኙን የባህር መተላለፊያ ለመክፈት በመካከለኛው ምስራቅ የሚደረጉ ጦርነቶች እንዲቆሙ ማድረግ ከቅድመ ሁኔታዎቿ መካከል አንዱ መሆኑን ገልጻለች። የኢራን ጠቅላይ ብሔራዊ የጸጥታ ምክር ቤት ጸሐፊ ሞሰን ሬዛኢ ከሊባኖሱ አልማናር ቴሌቪዥን ጋር በነበራቸው ቃለ ምልልስ በባህረ ሰላጤው ላይ ከአሜሪካ ጋር የሚደረግ ማንኛውም መግባባት በሊባኖስ በጋዛና በሶሪያ ውስጥ የሚደረጉ ጦርነቶችንና ወታደራዊ እንቅስቃሴዎችን ማቆምን ያካትታል ብለዋል። በጋዛ ሰርጥ የተፈጠረው ግጭት መቆም እንዳለበት የተናገሩት የደህንነት ኃላፊው እስራኤል ከሊባኖስ እንድትወጣና በሶሪያ ላይ የሚሰነዘረውን ጥቃት እንድታቆም ጠይቀዋል። ረዛኢ በሆርሙዝ ወሽመጥ አካባቢ ያለው ችግር በቀጣናው ውስጥ ካለው እጅግ ሰፊ ግጭት መካከል አንዱ ነው ካሉ በኋላም ኢራን በአሜሪካ ላይ እንደገና እምነት ልትጥል የምትችለው የገባችውን ቃል በተግባር ለማሳየት ያላትን ቁርጠኝነት ካረጋገጠች በኋላ ነው ብለዋል። ይሁን እንጂ ሁለቱ ሀገራት ዳግም ወደ ዲፕሎማሲያዊ ግንኙነት መመለስ የሚችሉ አይመስልም። ወል ስትሪት ጆርናል ሐሙስ ዕለት እንደዘገበው ከሆነ የትራምፕ አስተዳደር በሰኔ ወር ከኢራን ጋር ወዳደረገው የመግባቢያ ስምምነት ለመመለስ ፍላጎት የለውም። ጋዜጣው ጉዳዩን በቅርበት የሚያውቁ ሰዎችን በመጥቀስ የአሜሪካው ፕሬዚደንት ዶናልድ ትራምፕ በሰኔ ወር የስምምነት ማዕቀፍ ላይ ፍላጎት እንደሌላቸውና በምትኩ አስተዳደራቸው ኢራንን በኢኮኖሚያዊ ጫና ለማንበርከክ እንደሚችል እምነት አላቸው። አሜሪካ ሰኞ ዕለት ከቴህራን ጋር የንግድ ግንኙነት ያላቸው ሀገራትን አስጠንቅቃ ኢኮኖሚያዊ ጦርነት መክፈቷን አስታውቃለች። ይህም የአሜሪካ ትኩረት ከወታደራዊ እርምጃ ወደ ኢኮኖሚያዊ ጫና መሸጋገሩን ያመላከተ ነው። ኢራን መርከቦች በሆርሙዝ ወሽመጥ እንዲያልፉ ጊዜያዊና የተወሰነ መስመር የፈቀደች ሲሆን ወደፊት የሚኖር የመርከቦች ፍሰት ከዋሽንግተን ጋር በሚደረጉ ግንኙነቶች ላይ የተመሰረተ ይሆናል ሲሉ ሬዛኢ ተናግረዋል። በዚህ ሳምንት መጀመሪያ ላይ ኦማንና ኢራን በሆርሙዝ ወሽመጥ በኩል ጊዜያዊ ደህንነቱ የተጠበቀ የመርከቦች መተላለፊያ መስመር ለማቋቋም እንዲሁም ከዋና ዋና የነዳጅ ጫኝ መርከቦች መተላለፊያ መስመሮች ፈንጂዎችን ለማጽዳት ተወያይተዋል። ይሁን እንጂ የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር ሐሙስ ዕለት በአሜሪካ ማዕከላዊ እዝ ወይም ሴንትኮም የኤክስ ገጽ ላይ በቪዲዮ ባስተላለፉት መልእክት የአሜሪካ ወታደሮች ፈንጂዎችን ከባህር ወሽመጥ ላይ ማጽዳታቸውን ተናግረዋል። ሴንትኮም ባለፉት በርካታ ወራት ውስጥ ወደ 1500 የሚጠጉ የንግድ መርከቦችንና 750 ሚሊዮን በርሜል ድፍድፍ ነዳጅ የጫኑ መርከቦች እንዲያልፉ ማገዙን ኩፐር ተናግረዋል። ኩፐር አክለውም ዛሬ ዓለም አቀፍ የመርከብ መስመሮች ክፍት ናቸው እናም ፍጥነቱ እየጨመረ ነው ብለዋል። ይሁን እንጂ የቅርብ ጊዜ መረጃዎች እንደሚያሳዩት ማክሰኞ ዕለት ሆርሙዝን ያቋረጡት 5 መርከቦች ብቻ ናቸው። ይህ ደግሞ በየካቲት ወር ጦርነቱ ከመጀመሩ በፊት በዚህ ወሳኝ በሆነው ወሽመጥ በኩል በየቀኑ ሲያቋርጡ ከነበሩት በግምት 130 መርከቦች በጣም ያነሰ ነው። ከአሜሪካ ጋር ዲፕሎማሲያዊ ግንኙነት መመለስ እንደሚቻል የኢራን የውጭ ጉዳይ ሚኒስትር ገለጹ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከኳታሩ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጋር ቴህራን ውስጥ ካደረጉት ንግግር በኋላ ከአሜሪካ ጋር ዲፕሎማሲያዊ ግንኙነትን ወደ ነበረበት መመለስ የማይቻል አይደለም ሲሉ ተናግረዋል። አራግቺ ከኳታሩ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱል ራህማን ቢን ጃሲም አልታኒ ጋር ውጤታማ ውይይት እንዳደረጉ በኤክስ ገጻቸው ላይ ተናግረዋል። ዲፕሎማሲን ወደ ትክክለኛው መንገድ መመለስ የማይቻል አይደለም። ይህ የሚወሰነው አሜሪካ በአንድ ቀላል እውነታ ላይ በሚኖራት ግንዛቤ ነው። ጫና መፍጠር አይሰራም ብለዋል። አሜሪካ እምነትን መገንባት፣ በአክብሮት መናገር፣ መብቶቻችንን መቀበልና የገባችውን ቃል መፈጸም አለባት ሲሉ የኢራን የውጭ ጉዳይ ሚኒስትር አክለዋል። በኢራንና አሜሪካ መካከል ያለውን ውጥረት ለማርገብ ዶሃ እየሰራች ባለችበት ወቅት ነው ሼክ መሐመድ ሐሙስ ዕለት በቴህራን ጉብኝት ያደረጉት። በጉብኝታቸውም ከኢራኑ ፕሬዚደንት ማሱድ ፔዜሽካን፣ ከአራግቺ፣
ከፓርላማ አፈ ጉባኤው መሐመድ ባገር ጋሊባፍ እና ከኢራን ጠቅላይ ብሔራዊ የደህንነት ምክር ቤት ጸሐፊ ሞህሰን ሬዛኢ ጋር ተነጋግረዋል። በአሜሪካና ኢራን መካከል የተጀመረውን ውይይት ማስቀጠል የሚቻልበትን ሁኔታ መፍጠር እንዲሁም በሆርሙዝ ወሽመጥ በኩል ጊዜያዊ የጋራ የመርከብ መተላለፊያ መንገድ ማበጀትና አካባቢውን ከፈንጂዎችና ሌሎች መሳሪያዎች የማጽዳት ጥረቶች የተነጋገሩባቸው ጉዳዮች ናቸው ተብሏል። ከዚሁ ጋር በተያያዘ ከኢራን ጋር ውጥረትን ለመቀነስ የሚያስችል ውይይት አድርገናል ስትል ኳታር ገለጸች። የኳታር የውጭ ጉዳይ ሚኒስትር ከኢራን ባለስልጣናት ጋር ውጥረቱን መቀነስ የሚያስችል ውይይት ማድረጋቸውን ነግሬያችሁ ነበር። የኳታር ውጭ ጉዳይ ሚኒስቴር ባወጣው መግለጫ ዛሬ በቴህራን የደረሰው የኳታር ልዑካን ቡድን ከአባስ አራግቺ ጋር ውጥረቱን በሚቀንስና ለንግግር ምቹ ሁኔታን በሚፈጥሩ ጉዳዮች ላይ መወያየቱን አስታውቋል። ሚኒስትሩ በመግለጫው ላይ ኢራንና ኳታር ሆርሙዝ ወሽመጥ ፈንጂዎችን ለማጽዳት የሚያስችል የጋራ ፕሮጀክት ተግባራዊ ለማድረግ በሚደረስ ስምምነት እንዲሁም ውጥረትን ለመቀነስና ለውይይት ተስማሚ ሁኔታዎችን ለመፍጠር ስለሚደረጉ ጥረቶች ተወያይቷል ብሏል። የኢራን የዜና ወኪል ታስኒም በበኩሉ የኢራን ፓርላማ አፈ ጉባኤና ዋና ተደራዳሪ መሐመድ ባገር ጋሊባፍ በቴህራን ከኳታር ጠቅላይ ሚኒስትር ጋር ባደረጉት ውይይት በቀጣናው ያለውን ውጥረት የማርገብ አስፈላጊነት ላይ አጽንኦት ሰጥተው መናገራቸውን ዘግቧል። የኳታር የውጭ ጉዳይ ሚኒስቴር በወጣው መግለጫ የሁለቱ ሚኒስትሮች ውይይት በቀጣናው የታዩ አዳዲስ ክስተቶችን እንዲሁም ውጥረት ለመቀነስና የክልሉን ደህንነትና መረጋጋት ለማጠናከር በሚረዱ ውይይቶች ላይ ምቹ ሁኔታዎችን ለመፍጠር የተደረጉ ጥረቶችን እንደገመገመ ተገልጿል። የኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር መሐመድ ቢን አብዱል ራህማን ቢን ጃሲም አልታኒ ወደ ቴህራን በመጓዝ ከኢራን ፓርላማ አፈ ጉባኤና ዋና ተደራዳሪ መሐመድ ባገር ጋሊባፍ እንዲሁም ከውጭ ጉዳይ ሚኒስትር አባስ አራግቺ ጋር ተገናኝተዋል። ከፍተኛ የኳታር ልዑካን ቡድን ወደ ቴህራን ያመራው የፓኪስታን የጦር ኃይሎች ዋና አዛዥ ጀነራል አሲም ሙኒር በኢራን ከተገኙ ከሁለት ቀናት በኋላ ነው። ወደ አሜሪካ ስመለስ የአሜሪካ ጦር በአውሮፓ ከፍተኛ የሚሳኤል መቃወሚያ ጥረት እንደገጠመው ተዘገበ። የአሜሪካ መከላከያ በኢራን እያካሄደ ካለው ጦርነት ጋር በተያያዘ በአውሮፓ ከፍተኛ የሆነ ዘመናዊ የሚሳኤል መቃወሚያዎች እጥረት እንደገጠመው የፈረንሳዩ የዜና ወኪል ዘግቧል። አሶሺየትድ ፕሬስ የአሜሪካ መከላከያ ባለስልጣናትንና የኔቶ ኃላፊዎችን ጠቅሶ እንደዘገበው ጦሩ እጅግ ወሳኝ በሆነ ደረጃ ላይ የሚገኝ ዘመናዊ የሚሳኤል መቃወሚያ እጥረት አጋጥሞታል። ይህ ሁኔታ የኔቶ አባል ሀገራት ከሩሲያ ሊሰነዘር ለሚችል ጥቃት ተጋላጭ የሚያደርግ በመሆኑ ስጋት መፈጠሩን ጨምረው አስረድተዋል። የአሜሪካ መከላከያ ባለስልጣናት እጥረቱ በይበልጥ የተፈጠረው የሩሲያን ተምዘግዛጊ ባለስቲክ ሚሳኤልን መትቶ መጣል በሚችለው ፓትሪዮት ተብሎ በሚጠራው የሚሳኤል መቃወሚያ ላይ ነው ብለዋል። የኔቶ ኃላፊዎች በአሜሪካ ጦርና በአውሮፓ በሚገኙ የኔቶ አባል ሀገራት ዘንድ የፓትሪዮት ሚሳኤል እጥረት መኖሩን አረጋግጠዋል። ስማቸው እንዳይገለጽ የጠየቁ ኃላፊዎች በአውሮፓ የሚገኘው የአሜሪካ ጦር በእርግጠኝነት ከሩሲያ ሊተኮስ የሚችል ባለስቲክን የሚያከሽፍበት ፓትሪዮት ሚሳኤል እጥረት አለበት ብለዋል። ኃላፊዎቹ ከሩሲያ ለሚሰነዘር ማንኛውንም የባለስቲክ ሚሳኤል ጥቃት ለመከላከል ያለው አቅም በጣም ውስን መሆኑን ጨምረው ገልጸዋል። ምንም እንኳን በኔቶ አባል ሀገራት ላይ ሩሲያ የባለስቲክ ሚሳኤል ጥቃት ትፈጽማለች ተብሎ ባይጠበቅም የሲአይኤ ዳይሬክተር ጆን ራትክሊፍ በዚህ ሳምንት ወደ ሞስኮ ተጉዘው ሩሲያ ጥቃት እንዳትፈጽም ማስጠንቀቃቸውን ዎል ስትሪት ጆርናል ዘግቧል። ሐሙስ ዕለት የሲአይኤ ኃላፊ መልእክቱን ለፑቲን አድርሰው እንደሆን የተጠየቁት ትራምፕ በዚህ ጉዳይ ላይ አስተያየት መስጠት አልፈልግም፣ ነገር ግን ጥቃት አይፈጽሙም ሲሉ በደፈነው መልሰዋል። ይህ በእንዲሁ እንዳለ አሜሪካ የጦር መሳሪያ እጥረት መግጠሟን ብነግራችሁም በተጨማሪም የጦር መሳሪያ ወደ መካከለኛው ምስራቅ ልታሰማራ መሆኑ ተዘገበ። ከኢራን ጋር ፍጥጫ ውስጥ የምትገኘው አሜሪካ 5000 የሰራዊት አባላትን የሚይዘውን ግዙፉን የባህር ኃይል አውሮፕላን ተሸካሚ መርከብ ዩኤስኤስ ቴዎዶር ሩዝቬልትን በተጨማሪነት ወደ መካከለኛው ምስራቅ ልታሰማራ ነው። የአሜሪካ ባለስልጣናት እንዳስታወቁት ግዙፉ የጦር መርከብ በሚቀጥሉት ሳምንታት ወደ አካባቢው የሚያቀና ሲሆን ቢያንስ ለ7 ወራት መካከለኛው ምስራቅ ውስጥ ተሰማርቶ ይቆያል። ለወራት በዘለቀው ከኢራን ጋር በሚካሄደው ጦርነት ጫና
ውስጥ የገባውና ዓለም አቀፍ ተልዕኮ ላይ ያለበት የአሜሪካ ባህር ኃይል በፋርስ ባህረ ሰላጤ ተሰማርተው ከነበሩ አባላቱ ጋር በተያያዘ ባለፉት ሳምንታት ትችቶች ሲቀርቡበት ነበር። በመካከለኛው ምስራቅ ከተቀመጠለት ጊዜ ገደብ በላይ 250 ቀናት የቆዩት ዩኤስኤስ አብርሃም ሊንከን የጦር መርከብ አባላት ጉዳይ በአሜሪካ ባለስልጣናት ላይ ወቀሳን አስከትሎ ነበር። የተራዘመው የባህር ኃይል አባላቱ ስምሪት በአእምሮ ጤናቸው ላይ ችግር መፍጠሩ እንዲሁም የአቅርቦት እጥረት አጋጥሞት እንደነበርም ተገልጿል። በዚህ የተነሳም ራስን የማጥፋት ሙከራም እንደነበር ተዘግቧል። ይህንንም ተከትሎ ዩኤስኤስ ጆርጅ ዋሽንግተን የተባለ የጦር መርከብ የሊንከን ቦታ ተክቶ በባህረ ሰላጤው መሰማራቱ እንደተዘገበ ይታወሳል። የተወደዳችሁ የቻናሌ ቤተሰቦች ለዕለቱ ያስኳቸው ዓለም አቀፋዊ የጂኦፖለቲካዊ አጫጭር ሰበር መረጃዎችን በዚያው አጠናቀቅኩም። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የሚዲያው አጋር ቤተሰብ ይሁኑ እያልኩ በያላችሁበት ሰላም እንድትቆዩ ተመኘው።